ከኢትዮጵያ ዋና ከተማ አዲስ አበባ ወደ ደቡብ ምስራቅ 400 ኪሎ ሜትሮችን ሲጓዙ አንድ አስደናቂ ዓለም ያገኛሉ። ይህ የባሌ ተራሮች ብሔራዊ ፓርክ ነው። በዚህ ተፈጥሮ የራሱ የሆነ ሕግና ስርዓት አለው። ሰማዩ ደመናን ተንተርሶ ምድሩ ደግሞ በጭጋግ ተከናንቦ ይጠብቃቸዋል። ባሌ ዝም ብሎ ፓርክ አይደለም፣ አፍሪካ እጅግ ተለዋዋጭና ልዩ የሆነ ስነ ምህዳር የሚገኝበት ድንቅ ምድር እንጂ። 4000 ሜትር ከፍታ ላይ ስንወጣ የሳንቲ ፕላቶውን እናገኛለን። ይህ ቦታ በአፍሪካ ከፍተኛው የአልፓይን ሜዳ ነው። እዚህ የአየር ንብረቱ ቅዝቃዜ የበረታ፣ ንፋሱም ኃይለኛ ነው። በዚህ አስቸጋሪ ሁኔታ ውስጥ ግን አንድ ድንቅ ፍጥረት ይኖራል። ብርቅዬውና ቀይ ቀለም ያለው የሰሜን ቀበሮ ኢትዮጵያ ወልፍ። በዓለም ላይ ካሉ ቀበሮች ሁሉ እጅግ ብርቅዬ የሆነው ይህ እንስሳ በሳንቲ ሜዳዎች ላይ ሲያድን ማየት ልዩ ዕድል ነው። እዚህ ከፍታ ላይ ደመናዎች ከእግሩ በታች ሲንሳፈፍ ልክ በሰማይ ላይ እየተራመዱ ያህል ይሰማዎታል። ከሳንቲ ከፍታ ቁልቁል በደቡብ በኩል ስንወርድ መልክዓ ምድሩ በድንገት ይቀየራል። ወደ ሚስጥራዊ የሃርና ደን እንገባለን። ይህ ደን በአፍሪካ ካሉ ጥቅጥቅ ያሉ ሞቃታማ ደኖች አንዱ ነው። እዚህ ያሉ ዛፎች በረጅም ዘመናት ሽበት ተሸፍነዋል። ጭጋጉም በዛፎቹ መካከል እንደ መንፈስ ይርመሰመሳል። በዚህ ደን ውስጥ ብርቅዬው የባሌ ዝንጀሮ፣ የዱር አሳማዎችና አልፎ አልፎም ነብሮች ይገኛሉ። የሃርና ደን ውስጥ መጓዝ ልክ አንድ የታሪክ መጽሐፍ ገልጦ የተረት ዓለም ውስጥ የመግባት ያህል ነው። ጉዟችንን በደንና በተራራ ብቻ አያበቃም። ወደ ባሌ ዝቅተኛው ክፍል ስንወርድ ሌላ ድንቅ ነገር ይጠብቀናል። የሶፍ ዑመር ዋሻ። ይህ ዋሻ በዓለም ላይ ካሉ ረጅም የመሬት ውስጥ ዋሻዎች አንዱ ነው። የገላና ወንዝ ለሺህ ዓመታት ድንጋዩን እየሰረሰረ የፈጠረው ይህ የጥበብ ግዙፍ አምዶችን ሰፊ አዳራሾች አሉት። ዋሻው መንፈሳዊ ፋይዳ ያለው ከመሆኑ በላይ ተፈጥሮ ምን ያህል ታላቅ መሐንዲስ መሆኗን ያሳያል። በመጨረሻም ባሌ ከአልፓይን ሜዳዎች እስከ ጥቅጥቅ ደኖች፣ ከብርቅዬ እንስሳት እስከ ጥንታዊ ዋሻዎች የያዘ የኢትዮጵያ ንብረት ነው። ይህ ቦታ መጎብኘት ተፈጥሮን ማድነቅ ብቻ ሳይሆን ነፍስን ማደስ ጭምር ነው። እናንተስ ይህን ጭጋጋማ ገነት ለመጎብኘት ዝግጁ ናችሁ? ቪዲዮውን ከወደዳችሁት ላይክና ሰብስክራይብ በማድረግ የዩኒቲ ኔትወርክ ቤተሰብ ይሁኑ። ኢትዮጵያን እንወቃት፣ እንጎብኛት።